The evil spirit of that man who came up with the poison ያ ሰው ይዞት የመጣው ክፉ መንፈስ በጸሎት ወጥቷል። ባለቤቴ እቅፍ አድርጋው እግዚአብሔር እንደሚወደው ስትነግረውና እስኪረጋጋ ድረስ ስትጸልይለት መንፈሱ ለቀቀው። ይህ ሰው ዛሬ ማታ ሊገድለኝ እንደማይሞክር እርግጠኛ ነኝ። ሰይጣኑ እንደወጣ ማስረጃው ይህ ነው። ይህ በእጅህ የያዝከው ቡክሌት በደርባን በሚገኘው የእስልምና ስርጭት ማዕከል የታተመ ነው። ምንም እንኳን ስምህ ባይኖርበትም የዛሬው መልእክትህ ዋናው ክፍል በዚህ ቡክሌት ላይ የሰፈረ ነው። አሁን ኢየሱስ ስለ ራሱ መለኮታዊነት የገለጸባቸው ጥቅሶች ልስታ። ማቴዎስ 18 ቁጥር 20 2 ወይም 3 በስሜ በሚስማሙበት በዚያ በመካከላቸው እሆናለሁና ይላል። ሰዎች በሚጸልዩበት ቦታ ሁሉ መገኘቱ መለኮታዊ ባህሪ እንዳለው ያሳያል። ማቴዎስ 28 ቁጥር 18 ስልጣን ሁሉ በሰማይና በምድር ተሰጠኝ ብሏል። ከዚህ በላይ ምን ግልጽ ነገር አለ? ዮሐንስ 5 ከ21 እስከ 22 አብ ሙታንን እንደሚያስነሳና ሕይወት እንደሚሰጣቸው ሁሉ ወልድም ለሚወዳቸው ሕይወትን ይሰጣል። አብ ፍርድን ሁሉ ለወልድ ሰጠው እንጂ በማንም አይፈርድም። ኢየሱስ በሰው ዘር ላይ ይፈርዳለሁ ሲል አምላክ ነኝ ማለቱ ነው። ፊልጵስዩስ 2 ቁጥር 10 በሰማይና በምድር ከምድርም በታች ያሉት ሁሉ ለኢየሱስ ስም እንዲንበረከኩ ይናገራል። ይህም ኢየሱስ እንደሚመለክ ያሳያል። ራእይ 1 ከ17 እስከ 18 አትፍራ፣ ፊተኛውና መጨረሻው እኔ ነኝ፣ ሕያውም እኔ ነኝ። ሞቼም ነበሩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልን መክፈቻ በእጄ ነው። ኢየሱስ በምድር ላይ በነበረበት ጊዜ ብዙዎች ራሳቸውን መሲሕ ነን ይሉ ስለነበር እርሱ ራሱን የገለጠው እግዚአብሔር ብቻ የሚያደርጋቸውን ነገሮች በማድረግ ነው። አህመድ ዲዳት፣ አንተ ሁል ጊዜ በሁለት ምላስ ነው የምታወራው። ፈተና ሳይሆን ጥሪ ነው የማደርገው ብለህ ጀመርክ። አሁን ግን ውይይቱን እንደ ቦክስ ውድድር እንደምታየው አድርገህ ተናገርክ። በኢየሱስ ክርስቶስ አምናለሁ ትላለህ። ነገር ግን 1 ሰዓት ሙሉ የእኛን ኢየሱስ ክርስቶስን ስታቃለልና ስትሳደብ ቆየ። ወደ 30 የሚጠጉ ጥያቄዎችን አቅርበህ ለ30 ጥያቄ ምላሽ እንድሰጥ 10 ደቂቃ ብቻ መስጠትህ ፍትሃዊ አይደለም። ነገር ግን አንድ ነገር ልነግርህ እፈልጋለሁ። አንተ ያልተረዳኸው መጽሐፍ ቅዱስ ስለ እግዚአብሔር ታላቅ ፍቅር የሚናገረውን ነው። መጽሐፍ ቅዱስ እንዲህ ይላል፣ ኢየሱስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ታዲያ በሐዘን ካለቀሱት ጋር አብሮ ያለቀሰውን ይህን ኢየሱስን ለምን ትሳለቅበታለህ? ለምንስ ትሰድበዋለህ? ኢየሱስ ከተራቡ ሰዎች ጋር ራሱን ለማመሳሰል ሲል በመራቡ ለምን ቀልድ ታደርጋለህ? ሙስሊሞች ለስደተኞቻቸው ምንም አያደርጉም፣ ክርስቲያኖች ግን ያደርጋሉ። ኢየሱስ ተራ ሰው ለመሆን ፈቃደኛ ነበር። ወደ አባቱም ይጸልይ ነበር። በዚያን ጊዜ ህመም ይሰማው ነበር፣ እንቅልፍም ይወስደው ነበር። ይህም ሙሉ በሙሉ ትክክል ነው። ስለ በለስ ዛፍ የተናገረውን በተመለከተ መጽሐፍ ቅዱስን አላነበብክም። ምክንያቱም መጽሐፍ ቅዱስን ብታውቅ ኖሮ በብሉይ ኪዳን እስራኤል ሁልጊዜ በበለስ ዛፍ ትመስል እንደነበር ታውቅ ነበር። ኢየሱስ በዚያን ጊዜ በበለስ ዛፍ በኩል ትንቢት የተነገረው በእስራኤል ላይ ነበር። በክርስትና ላይ ለምታነሳቸው ለእያንዳንዱ ጥያቄ በመጽሐፍ ቅዱስ ውስጥ ማብራሪያ አለ። ኢየሱስን ዘረኛ ስትለው አዝናለሁ። ምክንያቱም ኢየሱስ ወደ ዓለም ሁሉ ሂዱና አሕዛብን ሁሉ ደቀ መዛሙርት አድርጓቸው ነው ያለው። ከኢየሩሳሌም ተነስተው ወደ ይሁዳ ከዚያም ወደ ሰማርያን ወደ ዓለም ሁሉ እንዲሄዱ ነበር። ለምሳሌ ያህል ኤርትራና ኢትዮጵያ በረሃብ በሚሰቃዩበት ወቅት የኔ ቤተ ክርስቲያን 1 ሚሊዮን ኪሎ ስንዴ በጀልባ ልኳል። ታዲያ በእኛ በአቅማችን ውስንነት ምክንያት መጀመሪያ 5 ኪሎ፣ ቀጥሎ 100 ኪሎ፣ ከዚያም 1000 ኪሎ እያለን ብንልክ ትሳለቅብኛለህ? ትሰድበኛለህ? ኢየሱስም አሁን የመጣሁት ለእስራውያን ነው፣ መጀመሪያ ያለብኝ እዚህ ነው ማለቱ እንደዛው ነው። ነገር ግን አንተ ሁልጊዜ መጽሐፍ ቅዱስ ስለሚናገረው ሰፊ አውድ ዝም ትላለህ። ይህ በመላው ዓለም የምትጠቀምበት ዘዴህ ነው። ኢየሱስ ፍቅሬ ለዓለም ሁሉ ነው ብሏል። Many questions, no time to answer.
We thank you, Mr. Stanley Sjöberg and Mr. Ahmed Deedat for their speeches. Now, ladies and gentlemen, we're going to proceed to the session where it's going to be your turn to ask questions. We have not yet told or informed about how this is going to go about, so I don't think it's any idea that you line up yet. We have to be finishing this session at 10 o'clock tonight, so we will have about 1 hour. And my co-chairman here will inform you about the rules of the question, and please listen carefully. Thank you. በመቀጠልም የውይይቱ ሰብሳቢዎች ንግግሩን አቁመው ወደ ጥያቄና መልስ ሰዓት መሸጋገራቸውንና ህዝቡ ወረፋ እንዲይዝ ሲያሳውቁ ይሰማል። Sisters and brothers, we have now come to the question time. There is a mic in front here. Could you please form a queue facing the mic? So the first question goes to Mr. Stanley Sjöberg. I'm a Muslim woman, Swedish. I have converted to Islam because I get so confused with the church. Excuse me, I speak French. ጥያቄ ከስዊድናዊቷ እህት። እኔ ስዊድናዊት ሙስሊም ነኝ። ወደ እስልምና የተለወጥኩት በቤተ ክርስቲያን ትምህርት ግራ ስለገባኝ ነው። ሁልጊዜም ግራ የሚገባኝ ወደ እግዚአብሔር ልጸልይ ወይስ ወደ ኢየሱስ የሚለው ነበር፣ ወይስ ከእግዚአብሔር በፊት ወደ ኢየሱስ ልጸልይ የሚለው ነገር በጣም ግራ ያጋባ ነበር። ወደ እስልምና ስመጣ ግን ነገሩ ግልጽ ሆነልኝ። አንድ አምላክ ብቻ እንዳለ አወቅኩ። እኔ በኢየሱስ አምናለሁ፣ ነገር ግን እርሱ እንደኔና እንዳንተ የሥጋና የደም ሰውነት እንደነበረ መናገር እፈልጋለሁ። ጥያቄ እንደገባህ ተስፋ አደርጋለሁ። And I hope you understand my question. I do fully understand your question. And የፓስተር ስታንሊ ሾበርግ ምላሽ። ጥያቄሽን ሙሉ በሙሉ ተረድቻለሁ። መጽሐፍ ቅዱስ ወደ እግዚአብሔር መጸለይን እንዳለብን ይነግረናል። በስላሴ ወይም በመለኮት ማለትም በአብ በወልድና በመንፈስ ቅዱስ መካከል ምንም አይነት ግጭት የለም። እግዚአብሔር አንድ እንደሆነ ሁሉ እነርሱም አንድ ናቸው። ስለዚህ ወደ እግዚአብሔር አብ ብትጸልይ ወይም ኢየሱስን ብታነጋግሪ ወይም የመንፈስ ቅዱስን መመሪያ ብትጠይቂ የምታነጋግሪው ያንኑ አንድ አምላክ ነው። ነገር ግን ኢየሱስ ወደዚህ ዓለም የመጣው የሰውን ልጅ ከእግዚአብሔር ጋር ለማስታረቅ ነው። ስለሆነም በኢየሱስ ስም እንድንጸልይ ተምረናል። ምክንያቱም ኢየሱስ ከሞት ሲነሳ በሰማያት አካል ነው የተነሳው። ቀደም ሲል ኢየሱስ ስለሚበላ አምላክ ሊሆን አይችልም ተብሎ ነበር። ነገር ግን በብሉይ ኪዳን መላእክትና እግዚአብሔር መስዋዕትን እንደተቀበሉ ወይንም እንደተመገቡ ሁሉ ኢየሱስም በደቀ መዛሙርቱ ፊት ቢገለጥም በሰማያት አካሉ ግን መለኮታዊ ነው። ስለዚህ ወደ እግዚአብሔር የምትጸልዩ በኢየሱስ ስም ነው። ከእግዚአብሔር ጋር የቅርብ ግንኙነት ለመፍጠር መንገዱ ይህ ነው። Thank you, Stanley Sjöberg. The next question will go to Mr. Ahmed Deedat. Assalamu alaikum. My question is to Mr. Ahmed Deedat. First of all, I'd like to thank him very much for all the help he has given me personally and to many other people like me who have embraced Islam and who, this used to be my church, 84, 85, this used to be my church. Now, my question is... አሰላሙ አለይኩም። ጥያቄ ለአቶ አህመድ ነው። በመጀመሪያ ለኔና እንደኔ ወደ እስልምና ለተለወጡ በርካታ ሰዎች ላደረግከው እርዳታ ሁሉ በጣም ላመሰግንህ እወዳለሁ። ይህ በ1984 እና 85 የኔ ቤተክርስቲያን ነበር። ጥያቄ ግን እንዲህ ነው። አቶ ዲዳት ስለ ስላሴ ትሪኒታሪያን ዶክትሪን ስህተቶች ተጨማሪ ማብራሪያ እንዲሰጡን እፈልጋለሁ። ከተቻለም የዚህ አስተምሮ እድገት ያለበትን ታሪካዊ ሂደት በትንሹ ቢነግሩን። እንደምናውቀው የኢየሱስ ክርስቶስ መለኮታዊነት ወይም ቅዱስ ባህሪ የጸደቀው ለረጅም ጊዜ በተደረገ ቴዎሎጂካል ሰጣ ገባ ውጤት ነው። ይህ መንፈሳዊ ክርክር የተካሄደውም በግብጽ በእስካንዴሪያ ውስጥ በ316 እና በ323 ዓመተ ምህረት
በፈረንጆች አቆጣጠር በአትናቴዎስ እና በአሪዮስ መካከል እንደነበር እናውቃለን። የአሪዮስ መከራከሪያ ነጥብ በጥያቄው ላይ አትናቴዎስ ተብሎ ተሳስቶ የተጠቀሰው ኢየሱስ የእግዚአብሔር ልጅ ከሆነ ከእግዚአብሔር ማነስ ወይም ማርጀት አለበት። እግዚአብሔር ደግሞ ዘላለማዊ በመሆኑ ኢየሱስ አምላክ ሊሆን አይችልም የሚል ነበር። አቶ ዲዳት ስለዚህ ጉዳይ ጥቂት ቢያብራሩልኝ አመሰግናለሁ። Didat anyway to explain a bit about this. Thank you. Thank you. Before I give any understanding on the Trinity, ስለ ሥላሴ ማብራሪያ ከመስጠቴ በፊት አንገቴን ስላዳነልኝ ሁሉን ቻይ የሆነው አምላክ አልሐምዱሊላህ ምስጋና ለአላህ ይሁን እላለሁ። ፓስተሩ መጽሐፍ ቅዱስን በእጁ ይዞ 10 ደቂቃ ተሰጥቶት ሳለ እኔ የጠየቅኩትን አንድ አረፍተ ነገር ሊያሳየኝ አልቻለም። ኢየሱስ እኔ አምላክ ነኝ ወይም አምልኩኝ ያለበትን አንድ ጥቅስ እንዲያሳየኝ ጠየቅኩ። እግዚአብሔር ይመስገን አልቻለም። እኔም ይህ እንደሚሆን አውቅ ነበር። ለዛም ነው ይህን እድል የወሰድኩት። ስለ ሥላሴ ካነሳ የሥላሴ አማኞች ጠይቂያቸው። እነርሱ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው፣ ነገር ግን 3 አማልክት ሳይሆኑ አንድ አምላክ ናቸው ይላሉ። ቀጥለውም አብ ሁሉን ቻይ ነው፣ ወልድ ሁሉን ቻይ ነው፣ መንፈስ ቅዱስም ሁሉን ቻይ ነው፣ ነገር ግን 3 ሁሉን ቻይ ሳይሆኑ አንድ ሁሉን ቻይ ናቸው ይላሉ። አብ አንድ አካል ነው፣ ወልድም ሌላ አካል ነው፣ መንፈስ ቅዱስም አካል ነው፣ ነገር ግን 3 አካሎች ሳይሆኑ አንድ አካል ናቸው። እኔ የእንግሊዘኛ ቋንቋ የሚናገሩትን ሰዎች እጠይቃለሁ፣ ምክንያቱም እኔ ስዊድንኛ መናገር አልችልም። ለእንግሊዘኛ ተናጋሪዎች የምጠይቀው በቋንቋችሁ ውስጥ ቃላት ትርጉም አላቸው ብዬ ነው። 3 አካላት እያላችሁ 3 አይደሉም ስትሉ ምን አይነት ቋንቋ እየተናገራችሁ ነው? ይህ እንግሊዘኛ ሳይሆን የማይረዳ ጂብሪሽ ወይም ትርጉም የለሽ ንግግር ነው። ግሪክ እንኳ አይደለም። ለምሳሌ 3 መለየት የማይቻሉ መንትያዎች ቢኖሩና አንደኛው ሰው ቢገድልና ሁላችሁም ትመሳሰላላችሁ ብለን ሌላኛውን መስቀል እንችላለን? የእርሱም ምላሽ አይ እኔ ሌላ ሰው ነኝ ይላል። ሌላ ሰው የሚያደርገህ ምንድን ነው ብለን ብንጠይቀው ማንነቴ ወይም ፐርሰናሊቲ ነው ብሎ ሊመልስ ይችላል። በእናንተ አእምሮ ውስጥ አብ የተለየ ነው፣ ወልድ የተለየ ነው፣ መንፈስ ቅዱስም የተለየ ነው። በአብ ስም ስትሉ በአእምሯችሁ ውስጥ የሚቀረጸው ምስል ከምናስበው በላይ በሚሊዮን የሚቆጠር ጊዜ ትልቅ የሆነ ሰማይ ዙፋኑ፣ ምድር ደግሞ የእግሩ መርገጫ የሆነችለት አባት ነው። ወልድ ስትሉ ደግሞ በአእምሯችሁ ውስጥ የሚቀረጸው መልክ መልካም ወጣት ነው። ልክ በፊልም ላይ እንደምታዩት አይነት የኖርዲክ ወይም የስዊድን መልክ ያለው ሰማያዊ አይንና ቢጫ ጸጉር ያለው እንጂ አይሁዳዊ የማይመስል ወጣት ነው ወደ አእምሯችሁ የሚመጣው። እዚህ ከኋላ ግድግዳ ላይ እኔ ከመግባቴ በፊት እንድዝናና ቦታ ሰጥተውኝ ነበር። በዛም የኢየሱስ ምስል ግድግዳ ላይ ተለጥፎ ነበር። በዛ ላይ ያለው ምስል እንደ አንድ ቆንጆ ወጣት እንደ ኖርዌጂያዊ ወይም ስዊድናዊ ሰማያዊ አይን ያለው ሰው ይመስላል። በጭንቅላቱ ላይ የብርሃን ክበብ ሃሎታ ያላችሁ እዛ ከፈቀዱላችሁ ሄዳችሁ ተመልከቱ። በራሱ ላይ የብርሃን ክበብ አለ። እኔም ይህንን የብርሃን ክበብ ከየት አገኛችሁት አልኩ። ያስ በአየር ላይ ተንጠልጥሎ የሚታየው የብርሃን ቀለበት ከየት መጣ? መጽሐፍ ቅዱስ በራሱ ላይ የብርሃን ክበብ ነበረው ይለናል። አይሁድ እንዲህ ያለ ነገር አይተዋል? በፍጹም አላዩ። ነገር ግን አሁን ሁላችንም አንድ ሰው በኃይል የሚናገረውን ማንኛውም ነገር አምነን እንድንቀበል ተደርገን ተቀርጾብናል። ስለዚህ ይህ የሥላሴ አስተምሮ ውድቅ የተደረገ ነው። ስለ ሥላሴ የሚናገረው ጥቅስ ማለትም አንደኛ የዮሐንስ መልእክት 5:7 ላይ በሰማይ ምስክር የሚሆኑ 3 ናቸው፣ እነርሱም አብ፣ ቃሉና መንፈስ ቅዱስ ናቸው፣ እነዚህ 3ቱም አንድ ናቸው የሚለው ክፍል ሪቫይዝድ ስታንዳርድ ቨርዥን ከተሰኘው መጽሐፍ ቅዱስ ውስጥ እንደ ፈጠራ ተቆጥሮ ወጥቷል። እዚህ ውስጥ የለም፣ ተወግዷል። ለምን ቢባል ይህ ጥቅስ በ6ኛው ክፍለ ዘመን አንድ ሰው ለራሱ ወይም ለልጆቹ ማነጻጸሪያ ይሆን ዘንድ በግርጌ ማስታወሻ ይጻፉ ነበር። በኋላ ላይ ግን አታሚዎቹ የእጅ ጽሑፉን ሲያገኙ ያ የግርጌ ማስታወሻውን በስህተት ወደ ዋናው ጽሑፍ ውስጥ ተቀላቀለ። አሁን ግን ምሁራን ይህ የዮሐንስ ሥራ ሳይሆን የኋላ ዘመን ፈጠራ መሆኑን ደርሰውበት ከጽሑፍ ውስጥ አስወግደውታል። ኢየሱስ ክርስቶስ ስለ ሥላሴ በጭራሽ አላስተማረም። በቅዱስ ማርቆስ ወንጌል ላይ እንደተጠቀሰው አንድ የተማረ አይሁዳዊ ወደ እርሱ መጥቶ መምህር ሆይ
ከትእዛዛት ሁሉ ፊተኛው የትኛው ናት ብሎ ጠየቀው። ኢየሱስም ሲመልስለት እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለው። ሙሴ ከ1300 ዓመታት በፊት የተናገረውን ቃል አንዲት ነጥብ እንኳን ሳይለውጥ ቃል በቃል ደገመለት። ኢየሱስ ሊያስተምር የመጣው ስለ ሥላሴ ቢሆን ኖሮ ያ ሰው ሲጠይቀው በሰማይ ምስክር የሚሆን 3 ናቸው፣ እነርሱም አብ፣ ቃሉና መንፈስ ቅዱስ ናቸው ብሎ ለማስተማር ትክክለኛው ወቅት ያ ነበር። እርሱ ግን እንዲህ ያለ ነገር በጭራሽ አልተናገረም። ይልቁንም ሙሴ ከ1300 ዓመታት በፊት የተሰጠውን ትእዛዝ ነው ያስታወሰው። ስለዚህ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ያስተማረው ሥላሴ የሚባል ነገር የለም። So there is no such thing as the Trinity as taught in the Bible by Jesus Christ. Next question goes to Mr. Stanley Shepard. Stanley, I really have ፓስተር ስታንሊ እገደላለሁ ወይም እሰጋለሁ ብለህ ለገለጽከው ስጋት ትልቅ ክብር አለኝ። ምክንያቱም አንዳንድ ሙስሊም ነን ባዮች ትዕግስት ሲያጡ ይታያሉና ለዚህም አዝናለሁ። ሁለተኛው ነጥብ ትላንትም ዛሬም ደጋግመህ ያነሳኸው ጉዳይ ነው። ወደ ኤርትራና ኢትዮጵያ ምግብ በመላክ ሙስሊሞችን እንደረዳችሁ ተናግረሃል። ይህም እውነት ነው። ነገር ግን ያልተናገርከው ነገር ቢኖር እነዚያ ሀገራት ምንም እንኳን ሙስሊም ቢኖራቸውም መንግስታቸው ግን የእስልምና መንግስት አይደለም። መንግስታቸው የአውሮፓ ቅጂ ነው። አሁን ወደ ጥያቄ ልምጣ። ጥያቄ በጣም ቀላል ነው። የዮሐንስ ወንጌል ምዕራፍ 7 ቁጥር 8 እስከ 10 ላይ ኢየሱስ እንደዋሸ ይናገራል። ኢየሱስ ለወንድሞቹ እናንተ ወደዚህ በዓል ውጡ፣ እኔስ ገና ጊዜ ስላልተፈጸመ ወደዚህ በዓል ገና አልወጣም አላቸው። ነገር ግን ወንድሞቹ ከወጡ በኋላ እርሱ ራሱ በግልጽ ሳይሆን በስውር ወጣ። ይህ ማለት ወንጌሉ ኢየሱስ ዋሽቷል እያለ ነው፣ ምክንያቱም አልወጣም ብሎ በስውር ወጥቷልና። ሁለተኛው ጥያቄ በኦሪት ዘፍጥረት ምዕራፍ 19 ቁጥር 35 እስከ 36 ላይ ሎጥና ሴቶች ልጆቹ አብረው እንደተኙና ልጆቹን እንደወለዱ ይናገራል። እናንተ በክርስትና ውስጥ የቅርብ ዘመድ ግንኙነት ታበረታታላችሁ? Thank you, sir. Please, sir, Now- will you sit down? I will be able to answer. እባክህ ጌታዬ ተቀመጥ፣ እኔ መልስልሃለሁ። ስለ እስልምና መንግስታት ላነሳኸው ነጥብ ኢራን በሙስሊሞች የተመሰረተ መንግስት አላት ብልህ እንደማታምን አላውቅም ነበር። ፓኪስታንም ሙስሊም ያልሆነች ሀገር ናት ብልህ እንደምታስብም አላውቅም ነበር። ነገር ግን እኔ የሰማሁት ኢራን፣ ፓኪስታንና ኢራቅ ምንም እንኳን ሳዳም ሁሴንን ባትወደውም በሙስሊሞች የተገነቡ መሆናቸውን ነው። ኩርዶችም ሙስሊሞች ናቸው። እኛም ረድተናቸዋል። እኛ ከሙስሊሞች ጋር አብረን እንሰራለን። ዛሬ ምሽት እኔ ራሴን እንድቆጣ ፈግጃለሁ። ምክንያቱም ግልጽ ያልሆነ ሐቀኛ ያልሆነ ባህሪ እያየሁ እየተመለከትኩ ስለሆነ በቁጣ ተሞልቻለሁ። ምክንያቱም አቶ ዲዳት እንደ ናዚ መኮንን በስቃይ ላይ ያለን እስረኛ እንደሚጠይቅ አይነት ነው የሚጠይቁት። ኢየሱስ አንተ በምትፈልገው የቃላት አጠቃቀምና በፈለግከው መንገድ ራሱን እንዲያቀርብ ትጠይቃለህ። ነገር ግን አቶ ዲዳት ሆይ ኢየሱስ ከአንተ በላይ ታላቅ ነው። እርሱ አምላክ መሆኑን ሲያውጅና መጽሐፍ ቅዱስም ሁሉ ከእግሩ በታች ነው ሲል አንድ ትንሽ ልጅ ይህን ሊረዳ ይችላል። ስለ ኢየሱስ ስንመጣ በአንድ በኩል አምናለሁ ትላለህ፣ በሌላ በኩል ግን ሁልጊዜ እርሱን ለማሳነስና ኢየሱስ ክርስቶስ ብለህ የምትጠራውን ሌላ አካል ከፍ ለማድረግ ትሞክራለህ። እኛ መጽሐፍ ቅዱስን የምናውቅ ሰዎች በዚህ ዘመን ጥንቃቄ ማድረግ እንዳለብን እናውቃለን። ለ2000 ዓመታት ኢየሱስን ስንጠብቅ ቆይተናል ስትል ነበር። እኔ ግን የምነግርህ አንተ የምታወራለትን ከፍ ልታደርገው የምትፈልገው ኢየሱስ የእኛ መጽሐፍ ቅዱስ የሚናገረው ኢየሱስ አይደለም። መጽሐፍ ቅዱስ በመጨረሻው ዘመን መጥቶ ራሱን እንደ መሲህ ክርስቶስ የሚጠራ አካል እንደሚመጣ ይናገራል። እርሱ ግን ሐሰተኛ መሲህ ነው፣ በጎኑም ሐሰተኛ ነቢይ ይኖረዋል። በዮሐንስ ወንጌል ምዕራፍ 7 ላይ ተጻፈው በመጥቀስ ኢየሱስ ዋሽቷል የምትለው ለምንድን ነው? ኢየሱስ ያለው እንዲህ ነው፣ እናንተ ወደዚያ በዓል ውጡ፣ እኔስ ገና ጊዜ ስላልተፈጸመ ወደዚህ በዓል ገና አልወጣም። እባካችሁ አዳምጡ። ኢየሱስ እናንተ ሂዱ፣ እኔ ገና አልተዘጋጀሁም፣ እቤት ቆይቼ እጸልያለሁ፣ ውስጣዊ መንፈሴንም
አዘጋጃለሁ፣ ምክንያቱም እኔ ከእናንተ ጥቂት ቀናት ዘግይቼ ኢየሩሳሌም እደርሳለሁ ነው ያለው። ኢየሱስ ከዚያ በኋላ ወደ በዓሉ ሲመጣ አምላክ ሰዎችን እንደሚባርክ ሁሉ እርሱም ሰዎችን ባርኳል። ስለዚህ የኔ ኢየሱስ ውሸት ተናግሯል አትበል፣ እርሱ አይዋሽም። The next question goes to Mr. Didat, and as we see the line here getting longer and longer, we have to suggest, for the sake of all of us here, that we are as precise and short in our questioning as possible, and also that, please, the speakers would respect this time limit and that we would keep as short as possible. Thank you. My question in very short. In the Old Testament, ጥያቄን በጣም አጭር ላደርገው። በብሉይ ኪዳን ዓይን ስለ ዓይን፣ ጥርስ ስለ ጥርስ፣ በቀል እና የመሳሰሉትን ተምረን ነበር። ከዚያም ኢየሱስ መጣና እነዚህን ነገሮች ሁሉ ለወጠ። እግዚአብሔር የወደፊቱን ያለፈውንና የአሁኑን የሚያውቅ ባህሪው የማይለወጥና ሐሳቡን የማይቀይር አምላክ መሆኑን ትስማማለህ? ኢየሱስ መጣና ቀኝ ጉንጭህን በጥፊ ለሚመታህ ሁለተኛውን ደግሞ አዙርለት በማለት ስለ ርህራሄ፣ ስለ ምህረት፣ ስለ ሰላምና ስለ ፍቅር አስተማረ። 1 ማይል አብረኸኝ ሂድ ለሚልህ 2 ማይል ሂድለት፣ ካባህን ለሚጠይቅህ እጅ ጠባብህን ጨምረህ ስጠው አላቸው። ደቀ መዛሙርቱንም ቃሉን በሰላም እንዲሰብኩ ባይበቃላቸው እንኳ በሰላም አልፈው እንዲሄዱ እንጂ አመፅ እንዳይጠቀሙ አስተማረ። ታዲያ ከ600 ዓመታት በኋላ አንተም እኔም የምናምነው አምላክ እንዴት ሐሳቡን እንደገና ሊቀይር ቻለ? አሁን ደግሞ የመታህን መልሰህ ምታው፣ በስሜ ስበክ፣ ባይበቃሉህ ግን ግደላቸው የሚል መልእክት ለምን መጣ? ሚስትህ ታማኝ ካልሆነች ግደላት፣ ቅጣ፣ ግደል፣ ቅጣ፣ ጥላቻ፣ ጥላቻ የሚል ትእዛዝ ለምን መጣ? ጌታዬ ኢየሱስ ከፍ አድርጎን ሳለ ለምን እንደገና ወደ ታች ታወርዱናላችሁ? ጥያቄ ግልጽ ይመስለኛል። Your question is clear. Thank you. Silence, please. Thank you. Well, here's some more hot steam. The brother said, Islam says, ጥያቄው ግልጽ ነው። ወንድሜ ኢየሱስ ሌላኛውን ጉንጭህን አዙር፣ ካባህን ለሚወስድ እጀ ጠባብህን ጨምረህ ሰጥ ብሎ እንዳስተማረ ተናግረሃል። አንተም አምላክ ሐሳቡን አይቀይርም ካልክ በኋላ ግን ዓይን ስለ ዓይን፣ ጥርስ ስለ ጥርስ ይል የነበረው ሕግ ወደዚህ እንደተለወጠ ገልጸሃል። ታዲያ አምላክ እዚህ ጋር ሐሳቡን አልቀየረም? በመጽሐፍ ቅዱስ መሰረት መጀመሪያ ዓይን ስለ ዓይን ይል ነበር። በኋላ ግን ክፉን አትቃወም፣ ቀኝ ጉንጭህን ለሚመታህ ሌላኛውን አዙርለት በማለት ሐሳቡን ቀይሯል። ደግሞም ሌላ ምሳሌ ልስጥህ። አምላክ ሚስቱን የሚፈታ የፍቺ ወረቀት ይስጣት ብሎ ነበር። ኢየሱስ ግን መጣና ከዝሙት ምክንያት በቀር ሚስቱን የሚፈታ ሁሉ አመንዛሪ ያደርጋታል በማለት ሐሳቡን በድጋሚ ቀይሯል። አንተ ግን አምላክ ሐሳቡን አይቀይርም ትላለህ። ይህንን እኔ ሳይሆን ፓስተሩ ነው ሊያስረዳህ የሚገባው። በቁርአን ላይ ደግሞ እስልምናን የማይቀበልን ሰው አንገቱን ቅላው ወይም ግደለው ይላል ብለሃል። ላቀረብከው ክስ ወይንም ትችት እነሆ ቁርአን እዚህ አለ። እስከ ምሽት 4 ሰዓት ድረስ ያንን ጥቅስ ፈልገህ እንድታሳየኝ እድል እሰጥሃለሁ። እኔም ለህዝቡ አነበዋለሁ። when you say make allegation against the Quran says that if anybody does not accept Islam, chop off his head, kill him. Here is the Quran, and you have up to 10 o'clock to find that verse and show it to us. I'll read it for the people. Thank you, Mr. Didat. My question is that አመሰግናለሁ ሼክ አህመድ ዲዳት። ጥያቄ እንዲህ ነው። ኢየሱስ ክርስቶስ ስለ ኃጢአታችን የሞተው ከ2000 ዓመታት በፊት እንደሆነ ተነግሮናል። የሰው ልጅ ደግሞ ለብዙ ሺህ ዓመታት በምድር ላይ ኖሯል። አሁን ግን በዓለማችን ላይ ኃጢአት እየቀነሰ ሳይሆን እየጨመረ ነው። በሰሜንና ደቡብ አሜሪካ፣ በእስያና በአፍሪካ አልኮል፣ እጽ፣ አስገድዶ መድፈርና የቅርብ ዘመድ ግንኙነት በከፍተኛ ሁኔታ እየጨመረ ነው። ታዲያ ስለ ኃጢአታችን የሚሞት ሌላ ኢየሱስ ዳግመኛ ይመጣ ይሆን? አመሰግናለሁ። will we get another Jesus to come and die for our sins? Thank you. The answer is this. ምላሹ እንዲህ ነው።
መጽሐፍ ቅዱስ በእግዚአብሔርና በዲያብሎስ በመልካምና በክፉ መካከል ያለውን ጦርነት ሲያስረዳ እግዚአብሔር የመዳንና የመታደስ እቅድ እንዳለው ይነግረዋል። ነገር ግን የሰው ልጅ ደጋግሞ ፊቱን ከእግዚአብሔር ስለሚያዞር ይህ ትግል ለእግዚአብሔር እንኳ አስቸጋሪ ነው። ኢየሱስ በመስቀል ላይ በሞተ ጊዜ ለሁሉም ትውልዶች ንስሐ ስንገባ ስንጸጸት ይቅርታን የምታገኝበትን እድል ሰጥቶናል። ነገር ግን በክፉና በዲያብሎስ ላይ የሚገኘው ፍጹም ድል ገና አልታየም። መጽሐፍ ቅዱስም ለምን ይህን ያህል ጊዜ እንደሚወስድ ባይነግረንም ዲያብሎስ ትልቅ ኃይል እንደሆነ ግን ይገልጻል። ብዙ ሰዎች ፊታቸውን ከእግዚአብሔር ስላዞሩ የክፋት ኃይሎች በረቱ። ኃጢአታችንን የሚሸከምልን ሌላ ኢየሱስ አያስፈልገንም፣ ምክንያቱም ንስሐ በገባን ቅጽበት ይቅርታ አለ። መጽሐፍ ቅዱስም እንደሚለው ኢየሱስ በቅርቡ በክብሩ ይመጣል። የሚመጣውም እንደገና ለመሞት ሳይሆን ስልጣኑን ለመግለጥ ነው። በዚያን ጊዜ ሰላም ይሆናል፣ ሰይጣንም ይታሰራል፣ ክፉ መናፍስትም ከምድር ይወገዳሉ፣ እግዚአብሔርም የበላይ ይሆናል። የመጽሐፍ ቅዱስ መልስ ይህ ነው። እኛም ለዚህ እንጸልያለን። ሁላችንም ወደዚህ አቅጣጫ ብንሰራ ደስ ይለኛል። አመሰግናለሁ። ሰብሳቢው እውነት የት ጋር እንዳለች ተመልካቹ ራሱ እንዲፈርድና ውሳኔውን ለፈጣሪው እንዲተው በመግለጽ ውይይቴን አጠቃልለዋለሁ። Thank you. Next question goes to Mr. Ahmed Dat. First of all, I have to agree with Pastor Sherbai. በመጀመሪያ ትናንት ምሽት የተካሄደው ውይይት እኛን ክርስቲያኖችን በእጅጉ እንዳሳዘነና በስሜት እንደወዳን ከፓስተር ሾበርግ ጋር እስማማለሁ። አቶ አህመድ ዲዳት ትናንት ምሽት የኔን ቅዱስ መጽሐፍ የሆነው መጽሐፍ ቅዱስን በዓለም ላይ ከተጻፉ መጽሐፍት ሁሉ አደገኛው መጽሐፍ ነው ብለሃል። ስለምን እየተናገርክ ነው? ይህንን ቃል በዚህ ቤተ ክርስቲያን ውስጥ በመጠቀሚ ይቅርታ ጠይቃለሁ። እኔ አንድ ነገር መናገር አለብኝ። እኔ ግብፃዊ ሙስሊም ሐኪም አግብቼ ነበር። 2 ሙስሊሞች ልጆችም አሉኝ። በጣም ድንቅ የሆኑ ሙስሊሞች አማቾች ነበሩኝ። እነርሱ ግን ከአንተ ፍጹም የተለዩ ነበሩ። ወደ መካ ሄደዋል። ቁርአንንም በሙሉ ይከታተላሉ። ነገር ግን የእኔን ሃይማኖት ያከብሩ ስለነበር አከብራቸዋለሁ። አሁን ወደ ጥያቄ ልምጣ። ስለ ስራ አንስተህ ነበርና የነብዩ መሐመድ ስራ ምን ነበር? እንዲሁም ከመለመላቸው 10 ሚስቶች መካከል ትንሿን ሚስታቸውን ሲያገሙ እድሜዋ ስንት ነበር? 6 ወይስ 10 ዓመት? አመሰግናለሁ። Thank you. Silence, please. The question goes to Mr. Ahmed Dat. Please respect the time limit so we can have as many questions as possibly answered. Thank you. Silence, please. My dear sister. ውድ እህቴ የተናገርሽውን ሁሉ ሙሉ በሙሉ ባልረዳውም መጽሐፍ ቅዱስ በዓለም ላይ ከተጻፉ መጽሐፍት ሁሉ አደገኛው መጽሐፍ ነው ብለሃል የሚል ትችትና ክስ አቅርበሻል። ነገር ግን የተናገርኩትን በትክክል አላስታወስሽውም። እኔ ግን ምን እንዳልኩ ነግርሻለሁ። አንቺ መረጋገጥ ትችያለሽ። እኔ የጠቀስኩት የጆርጅ በርናንድ ሾው ንግግርን ነው። ጆርጅ በርናንድ ሾው ይህ መጽሐፍ በምድር ላይ ካሉ መጽሐፍት ሁሉ አደገኛው ነው፣ በቁልፍ ተቆልፎበት መቀመጥ አለበት ብሏል። እኔ ያልኩት ጆርጅ በርናንድ ሾው እንዲህ ብሏል ነው። ቪዲዮ ቴፕ አለ፣ ቪዲዮቹም ተቀርጿል። ቪዲዮን በማየት ማረጋገጥ ትችያለሽ። እናንተም ማረጋገጥ ትችላላችሁ። ወደ ስካንዲኔቪያን ስቶክሆልም ዳግመኛ እንደመመጣ ተስፋ አደርጋለሁ። ያን እነዚህ ቃላት የኔ መሆናቸውን ካረጋገጥሽ ትነግረኛለሽ። እውነቱ ግን እነዚህ የጆርጅ በርናንድ ሾው ቃላት ናቸው። ወንድሞቼና እህቶቼ ልጆቼም ጭምር ከመጽሐፍ ቅዱስ ውስጥ ጥቅስ ለመጥቀስ እፈራለሁ። ጂሚ ስዋክተን ተፈታተኘው ነበር። እንዲህም አልኩት፣ ከመጽሐፍ ቅዱስ ውስጥ ይህን ክፍል ካነበብከው $100 ሰጥሃለሁ አልኩት። ከዚያም የሕዝቅኤልን መጽሐፍ ምዕራፍ 23 ከፍቼ ሰጠሁት። ያ የቪዲዮ ቀረጻም እዚህ ይገኛል። ከስዋክት ጋር ያደረኩትን ክርክር መመልከት ትችላላችሁ። እርሱ መጽሐፍ ቅዱስን ወሰደና የሕዝቅኤልን ምዕራፍ 23 አየው። ከዚያም መጽሐፍ ቅዱስን በጠረጴዛው ላይ ዘግዝቆ አስቀመጠው። የራሱን መጽሐፍ ቅዱስ ወስዶም አነበበው። እኔም $100 አጣሁ። ለምን እንደሆነ ታውቃላችሁ? ጂም ስዋክተን ያንን ምዕራፍ ስላነበበ $100 ከፈልኩት። ነገር ግን እርሱ በተመልካቹ ላይ ዘዴ ወይም ብልጠትን ተጠቅሞ ነበር። እኔ ግን መጨቃጨቅ አልፈለግኩም። በፈገግታ የታጀበ ፊት ኖቴን አውጥቼ ሰጠሁት። ይህ በቪዲዮ ተቀርጾ ይገኛል። የሆነው እንዲህ ነው። እኔ የሰጠሁት መጽሐፍ ቅዱስ በቀላልና በዘመናዊ እንግሊዝኛ የተጻፈ ሲሆን ነገሮችን በግልጽ ያለመሸፈን የሚያስቀምጥ ነበር።
እርሱ ግን ያንን ሲመለከት ሊያነበው እንደማይችል አወቀ። በኋላ ላይ ስለ እርሱ የሰማናቸው የግል ባህሪዎች ቢኖሩም እንኳ ያንን እኔ የሰጠሁትን መጽሐፍ ቅዱስ ሊያነበው አልደፈረም። ይልቁንም የንጉሥ ጄምስ ቅጂን ኪንግ ጄምስ ቨርዥን ወሰደና በከፍተኛ ፍጥነት በሰዓት 60 ማይል በሚመስል ፍጥነት አነበበው። በሚቀጥለው ቀን ጠዋት በባቶን ሮዥ የሚገኙ አንዳንድ አረብ ተማሪዎች አጎቴ ምን ተፈጠረ? አልገባንም፣ ተፈታተኸው ሳለ የሆነ ነገር አደረገ፣ አንተ ደግሞ $100 ሰጥተኸው ለምን ብለው ጠየቁኝ። እኔም እንዲህ አልኳቸው፣ ያንን $100 እንዲያገኝ ያደረጉት ጥቂት ነገሮች አሉ። አንደኛው እኔ የሰጠሁትን ግልጽ የሆነውን ጽሑፍ አላነበበም። ሁለተኛው በሰዓት 60 ማይል በሚመስል ፍጥነት ነበር የሚያነበው። የሰው ልጅ ሆይ የአንድ እናት ልጆች የሆኑ 2 ሴቶች ነበሩ። በወጣትነታቸውም በግብፅ ምንዝርና አደረጉ፣ በዚያም ጡታቸውን ተጨመቁ እያለ ያነቡ ነበር። አንድ ተራ አረብ ምንዘራን የሚለውን ቃል እንኳን ሊረዳው አይችልም። ምን አለ እያለ ምን ማለቱ እንደሆነ ለመረዳት ከመሞከሩ በፊት እስዋክት ካነበበው አሮጌ እንግሊዝኛና ከፍጥነቱ የተነሳ 10 ማይል ርቆ ሄዷል። ለአሜሪካውያን ወጣቶች እንዲህ ያለ ነገር አዲስ አይደለም። በቀን 24 ሰዓት በቴሌቪዥን በቀጥታ ስለሚያዩት ለምደውታል። ስለ ግብፃውያንም ለማንበብ ከፈለግሽ የሕዝቅኤልን መጽሐፍ ምዕራፍ 16 ማንበብ ትችያለሽ። ስለ ግብፃዊው ባልሽ አንስተሽ ነበር። መጽሐፍ ቅዱስም ስለ ግብፃውያን ሲናገር ስጋቸው ትልቅ የሆነ ግሬት ኦፍ ፍለሽ ይላቸዋል። ከዚህ ምን ትረጃለሽ? የሕዝቅኤል መጽሐፍ ምዕራፍ 16 እንደሚለው ግብፃውያን ሶራውያን ስጋቸው ትልቅ ስለነበር እነዚያን አይሁዳውያን አመንዝሮች ሊያረካቸው አልቻሉም ነበር። ይህንን ምዕራፍን ላነብልሽ አልችልም። ነገር ግን ፓስተሩ ከፈለጉ የሕዝቅኤልን መጽሐፍ ምዕራፍ 16 ልከፍትላቸው እችላለሁ። ፓስተሩ ለማንበብ ቢደፍሩ ምርጫው የእሳቸው ነው። አመሰግናለሁ። Thank you. We're proceeding next question, and it will be asked to Mr. Stanley Sherberg. Silence, please, from everyone in the hall. Thank you. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. Pastor Stanley. ፓስተር ስታንሊ በእውነት ትንሽ አዝኛለሁ። ምክንያቱም እንደ እርሱ ያለ የሃይማኖት መሪ እዚህ ቆመው እኛን ሙስሊሞችን በዚህ ሀገር እንዳለን ስደተኛ አድርገው ዝቅ ሲያደርጉን እና ለሰዎች ምን ያህል እንደረዱን ሲናገሩ በመስማቴ ነው። በተመሳሳይ ጊዜ በሁለት ምላስ የሚናገሩ ይመስለኛል። ስለዚህ አገላለጼ ይቅርታ ጠይቃለሁ። ነገር ግን ቃሉን እርሶም ተጠቅመውታል። ይቅርታ አድርጉልኝ። በህዝብ ፊት መናገር ስላለመድኩ ልቤ እየመታ ነው። ነገር ግን እርሶ ሙስሊሞችን አይሁድ ይጠላሉ እያሉ በሰዎች ልብ ውስጥ ደጋግመው ይነግሩናል። በእኛና በናዚዎች መካከል የአቻ ምልክት ታስቀምጣላችሁ። አሁን በምንኖርበት በዚህ ሀገር የዘረኝነት መንፈስ በጣም እየጨመረ መሆኑን ደግሞ ያያሉ። አሁን አንድ ቀላል ጥያቄ ልጠይቆት። አምላኮ የሆነው ኢየሱስ ሰዎችን በዚህ መንገድ እንድታስተምሩና ጥሪ እንድታደርጉ በዚህ መንገድ ነው ያስተማሯችሁ? አመሰግናለሁ። Now I want to ask you one simple question. Did Jesus, your God, tell you to treat people that way? Thank you. I want to give you an answer. መልስ ልስጥህ። እምነቴን እንድከራከር ወደ ስብሰባ ከጋበዝከኝ እኔም ለጉዞዬ ውጪ አውጥቼና ያንተንም ወጪዎች ተጋርቼ ከመጣው በኋላ ያንተ ምላሽ ግን እኔን የሚገድል መርዝ መስጠት ከሆነ እኔ የተሻለ ክርስቲያን ባህሪ እንዳለኝ ሊነግርህ ይገባል። እኔ ሙስሊሞችን ስገናኝ የምሰጣቸው የሚበላ ዳቦ ነው። ዛፎችን እንተክላለን፣ የውሃ ጉድጓዶችን እንቆፍራለን፣ የሚጠጣ ውሃ እንሰጣቸዋለን። ይህ ደግሞ ፈጽሞ የተለየ ባህሪ ነው። እነዚህ ቃላት የተጠቀምኩት የእኔ ኢየሱስ ስለተሰደበ ነው። እኔ ደጋግሜ መልስ ብሰጥም እንኳ መጽሐፍትና የክርስትና መሪዎች ለአቶ ዲዳት ምላሽ ሰጥተውታል። እርሱ ግን ያንኑ ጥያቄ ደጋግሞ ያነሳል። ጆሮውን ደፍኖ ምንም አይነት ምላሽ መስማት አይፈልግም። እንዲህ ያለ ሁኔታ ሲገጥመኝ ሰዎች ታስረውና ተሰቃይተው ምርመራ ሲደረግባቸው የነበረውን ሁኔታ ያስታውሰኛል። አንድ ካፕቴን ጥያቄ ሲጠየቅ መልስ መስጠት አይፈልግም። እርሱ ማድረግ የሚፈልገው ማጥፋት ብቻ ነው። መጽሐፍ ቅዱስን እንደ ፖርኖግራፍ የምታይ ከሆነ በጣም የቆሸሸ አስተሳሰብ ሊኖርህ ይገባል ማለት ነው።
መጽሐፍ ቅዱስ በአሕዛብ ላይ ስለሚመጣው የእግዚአብሔር ቁጣ ሲናገር ልጆቼ ያንን ከማንበብ ይልቅ በቁርአን ውስጥ አንድ ሙስሊም ሰው አንዲት ባሪያን ወስዶ ዝሙት እንዲፈጽምባት እንደሚፈቅድላትና አምላክም ይቅር እንደሚለው የሚናገረውን ምዕራፍ ሲያነቡ የበለጠ እንደሚሰቀጥታቸውና ማቅለሽለሽ እንደሚሰማቸው አምናለሁ። ንስሐ እስካልገባን ድረስ ግን አምላክ ይቅር አይልም። The next question will go to Mr. Didat, and will I please be able to remind you that as chairman and chair lady, we have been given the authority to give the word to one person at a time. And again, I'm sorry that I have to remind you about the time limit, but we have to respect this, that one person at a time speaks. Thank you. አቶ ዲዳት ትናንት በቁጥሮች መካከል ልዩነት እንዳለ ተናግረህ ነበር። በመጀመሪያ እኔና አብ አንድ ነን የሚለውን የኢየሱስ ቃል ተክስልሃለሁ። ዛሬ ደግሞ ኢየሱስን እንደምታከብርና እንደምትወድ የሚናገረውንም እንደምታምን ገልጸሃል። ስለዚህ አቶ ዲዳት ከመጽሐፍ ቅዱስ ውስጥ አንዲት ቃል እንድታነብልኝ ይፈልጋለሁ። በዮሐንስ ወንጌል ምዕራፍ 14 ላይ የሚገኝ ይመስለኛል። ፓስተር ስታንሊ እንዲህ ይላል፣ እርሱም በእኔ በቀር ወደ አብ የሚመጣ የለም የሚለው ነው። ኢየሱስ የተናገረው ይህንን ነው። ስለዚህ የእርሶን እስቲ አስተያየት ምን ይላሉ? Mr. Didat, yesterday you said it was different between numbers, and Jesus said that me and the Father, we are one, is the first I will say. And today you said that you respect Jesus, you love Jesus, and you believe what he said. And I want, please, Mr. Stanley, if you can read one word from the Bible. I think it's Johannes 16. Ingen kan komma till Fadern utom genom mig. No one can come to the Father except through me. This is what Jesus said. Yes, you wanted to know what Jesus had said, and I will tell you that. Your question, please. I will repeat what I understood.